ሰላም እንዴት ናችሁ? ሰላም ናቸው የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። የብዙ ሰው ጥያቄ ይመልሳል ብዬ ያሰብኩት ቪዲዮ ነው። ከዚህ በፊት በሾርት ቪዲዮ የተለቀቀ ትንሽ ቆየት ያለ ቪዲዮ ነበረ። ብዙ ሰው የተለያዩ ጥያቄዎች ሲጠይቁኝ ነበር። እሱን ለመመለስ ያህል ረዘም አድርጌ ቪዲዮውን ቀስ ብዬ ሳላጣድፈው ለማሳየት ሞክራለሁ። ቤተሰቦቼ በርበሬ አዘጋጅቻለሁኝ። ቀይ ሽንኩርት፣ ዝንጅብል፣ ይሄኛው ደግሞ ሮዝመሪ፣ ኮሮሪማ፣ ነጭ ቅመም፣ ጥቁር ቅመም፣ ነጭ ሽንኩርት፣ በሶ ብላ፣ ከሴ ቅጠሉን እርጥቡን እሱን አዘጋጅቻለሁ። በርበሬ እነዚህን አዘጋጅቼ ቆየት ያሉ በርበሬ ካለን ቤት ውስጥ የቆየ ቅመሙ ሙትት ሲልብን ወይም ደግሞ የተገዛ በርበሬ ሲሆን ዶሮ ለመስራት ወይም ስጋ ወጥ ወይም ምስር ወጥ ልንሰራ ስንፈልግ በርበሬውን እንዴት አድርገን እንደምናክመው እንዴት አድርገን እንደምናድሰው ቆንጆ ልክ ትኩስ የተፈጨ በርበሬ እንዲመስልልን ቃናው ጣዕሙ ቆንጆ እንዲሆንልን ይህንን መንገድ ለማሳየት ነው። ጥቁር ቅመምና ነጭ ቅመም አድርጌያለሁ፣ ወይም ጥቁር አዝሙድ እና ነጭ አዝሙድ የምንለውን እሱን። ይሄ ደግሞ ኮረሪማ ነው። ቀስ ብዬ ነው የማሳያችሁ አትቸኩይ ስላላችሁኝ። ይሄ ዝንጅብል፣ እርጥብ ዝንጅብል፣ እርጥቡንም ደረቁንም ቅመሞች አንድ ላይ ነው የምንፈጫቸው። ነጭ ሽንኩርት አድርጌያለሁኝ። ቀይ ሽንኩርት እንጨምራለን። እነዚህን ቤት ውስጥ ባለን መፍጫ በሽንኩርት መፍጫ ወይም በቡና መፍጫ ባለን ነገር እንፈጨዋለን። አንድ ላይ ድቅቅ አድርገን እንፈጨዋለን። እርጥቡንና ደረቁን ቅመም አንድ ላይ ነው የምፈጨው። እኔ አነስ ያለች ስለሆነ ማድረግ የፈለኩት ኒኬል አለ፣ በኒኬል ላይ እፈጨዋለሁኝ ማለት ነው። አንድ ላይ እነዚህን ድቅቅ አድርጌ እፈጫለሁኝ። ኒኬል ተጠቅሜ አንድ ላይ ፍጭት አደርገዋለሁኝ። እናንተ ከፈለጋችሁ እርጥቡን ቅመም ለብቻ እንደገና ደግሞ ደረቁን ቅመም ለብቻ ፈጭታችሁ አንድ ላይ ደግሞ መለንቀጥ ይቻላል። እኔ አንድ ላይ ትንሽ ስለሆነ አንድ ላይ ፍጭት አደርገዋለሁ። አሁን ይህንን ቪዲዮ ብዙ ጥያቄ ስላለብኝ ለመመለስ ነው እንጂ አሁን የምሰራው ነገር የለኝም፣ ግን ለቪዲዮ ለመስራት ነው የምሰራው። ዶሮም የለኝም፣ የምሰራውም ስጋ ወጥ የለኝም። ስለዛ አነሳ አድርጌ እናንተን ለማሳየት ነው የማደርገው። እንደዚህ በደንብ አድርጌ ድቅቅ አድርጌ እፈጭቼው እመለሳለሁ። ቤተሰቦቼ እፈጨዋለሁኝ፣ አንድ ላይ ወቅጬው ተመልሻለሁኝ። ድቅቅ ብሎልኛል። ይሄን አወጣዋለሁኝ። ብዙ ጥያቄ ነው የጠየቁኝ። ይሄ እንደዚህ የተዘጋጀ በርበሬ ብዙ ጊዜ አይቆይም ይላሉ። እኔ ለማቆየት አይደለም እንደዚህ የምናዘጋጀው። ለምሳሌ ሽንኩርታችንን ከጎን እያበሰልን በርበሬያችንን ደግሞ በዚህ መልኩ አድሰነው ቆንጆ አድርገን እንሰራዋለን ማለት ነው። ለዛ ነው ይሄ ብዙ ጊዜ የሚቆይ አይደለም፣ ወዲያው ሰርተነው ወዲያው የምንጠቀመው ነው። በተለይ ለግዢ በርበሬ አረብ ሀገር ላሉ ወገኖቻችን፣ በውጭ ዓለም በተለያየ ዓለም ላሉ ቆንጆ እንደ ኢትዮጵያ በርበሬ አዘጋጅተው ላይጠቀሙ ይችላሉ። ጥሩ በርበሬ ላያገኙ ይችላሉ። እንዲሁም እዚሁ ሀገር ውስጥ ላለንም እንደዛው ቆንጆ በርበሬ ድንገት ካልገጠመን በዚህ መንገድ እናዘጋጀዋለን። የወቀጥኩትን ቅመሞቹን አንድ ላይ በውሃ በጠብጠዋለሁኝ። በውሃ ከበጠበጥኩት በኋላ አጣራዋለሁ። ሽታው በጣም ቆንጆ ነው፣ ልነግራችሁ አልችልም። በጣም ነው የሚሸተው።
ይሄ አሁን ተፈጭቶ 6 ወር ሲቆይ ድንገት ቅመሙ ከውስጡ የራሱ በርበሬው ይበላዋል አይደለም። እንደ አዲስ በርበሬ ላይሆንልን ይችላል። ለከረመ በርበሬ እንዲሁም ደግሞ ገዝተን ከውጭ አምጥተን ስንሰራው ቃናው ላልጣፈጠልን እንደዚህ አድርገን ቆንጆ አድርገን እንደ ቤት በርበሬ አድርገን ማዘጋጀት እንችላለን። ይህንን በደንብ አድርጌ አጠላውንለው። ይሄንን ማጠላውን ደግሞ አልደፋውም። አደርቀውና በርበሬ ስናስፈጭ፣ ሽሮ ስናስፈጭ እንጨምርበታለን። ደርቆ ለሌላ አገልግሎት ይውላል፣ አይጣልም። አጣርቸዋለሁ። ካጣራሁት በኋላ መጥበሻ ጥድና ያጠለልኩትን እጥደዋለሁኝ፣ አፈላዋለሁኝ። ይሄ የቅመሞቹ ነው፣ የእርጥብ ቅመሙ የደረቅ ቅመሙ አንድ ላይ ተቀላቅሎ ተፈጭቶ በውሃ ተበጥብጦ እንደዚህ አይነት መልክ ነው ያመጣልኝ። ከዛ እርጥብ ቅመሞቹን ደግሞ ቅጠላ ቅጠሎቹን እንጨምራለን። በሶ ብላ አለ፣ ሮዝመሪ አለ። ይሄ ደግሞ ከሴ አለ። እርጥቡን ጨምሬበታለሁ። እናንተ ከሌላችሁ ያኛው የወቀጥ ነው እና ያጠለል ነው ብቻ ይበቃል። ሌላው ጥያቄ ደግሞ ማርማር አይልም ወይ? ይሄ እንደዚህ ስናደርገው ማርማር አይልም ወይ? በፍጹም አይልም። በጣም ነው የሚጣፍጠው ወጡ። በዚህ አይነት መንገድ የተዘጋጀ በርበሬ ወጡ ተበልቶ አይጠገብም። በእውነት ስለ እውነት ከሆነ ሁላችሁንም ስለ አስተያየታችሁ ግን በጣም አመሰግናለሁኝ። እርግጠኛ ነኝ እዚህ ላይ መታችሁ አታዩትም፣ ግን ግዴታ ለጥያቄያችሁ መልስ እንዲሆን የዚህን የቪዲዮ ሊንክ እዛ ሾርት ቪዲዮ ላይ አስቀምጥላችኋለሁኝ። ስለምታዩኝም ስለምትከታተሉኝም በጣም አመሰግናለሁኝ። አንድ ላይ ለትንሽ ደቂቃ ካፈላሁት በኋላ እርጥብ ቅመሙን ቅጠሉን አወጣዋለሁ። እንደዚህ ቀስ እያልኩ አወጣዋለሁኝ። አንድ ላይ ከተንተከተከ በኋላ ምክንያቱም አሁን በርበሬውን ጨምሬ ስለማገነፋው እዚህ ጋር ስለማይመች ቅጠሎቹ እዚህ ውስጥ አሁን የሽታውን ብቻ ከወሰድኩት አውጥቼ አስቀምጠዋለሁኝ። ይሄም አይጣልም። ቅጠሎቹ አንድ ላይ ይደርቃል፣ በፀሐይ ደርቆ ይፈጫል። ያዘጋጀሁትን በርበሬ አንድ ላይ አሁን ጨምርና አገነፋዋለሁኝ። በደንብ አድርጌ አገነፋዋለሁኝ፣ አበስለዋለሁኝ። ቆንጆ ውጤት ነው የምናገኘው። አሁን ለምሳሌ ከጎን ሽንኩርት የዶሮ ምንሰራ ከሆነ የዶሮ ሽንኩርታችንን ስናበስል ከጎን ደግሞ በርበሬያችንን በዚህ መልኩ ስናበስለው ሁለት ጥቅም አለው። አንደኛ ጊዜ ይቆጥብልናል። ሽንኩርታችንን አብስለን እንደገና ብትን በርበሬ ሽንኩርቱ የበሰለው ሽንኩርት ላይ ጨምረን ስናሽ ጊዜ ይወስድብናል። ይሄኛው ግን አቋራጭ መንገድ ነው። አንደኛ ጊዜ የሚቆጥብልናል። እዚህ ጋርም በርበሬያችንን እያሸን እዛ ጋርም ሽንኩርታችንን እናበስላለን። ሌላው ደግሞ ጣዕሙ ቆንጆ ይሆንልናል። ቆንጆ ቴስት ያለው ጣዕም፣ ትኩስ በርበሬ ልክ አዲስ የተፈጨ በርበሬ አሁን አስፈጭተን ወደ ቤት ስንገባ እንዴት ነው የሚሸተው? ይሄም እንደዛው ነው። ልክ እንደ ትኩስ በርበሬ የከረመ በርበሬ ቤት ውስጥ ተፈጭቶ የቆየ በርበሬ ከሆነ በዚህ መልኩ እንደዚህ ስናዘጋጀው ልክ እንደ ትኩስ በርበሬ እንደ አዲስ ታድሶ ቅመሞቹ ትኩስ በርበሬ ቆንጆ ቃና ያለው ይሆንልናል። ይሄ ነው ጥቅሙ እና አይቆይም። ልክ ሽንኩርታችን ይሄኛው ሽንኩርታችን ከበሰለ በኋላ ይሄን ከጎን ያበሰልነውን በርበሬ ደግሞ ትኩሱ የበሰለው ሽንኩርት ላይ ግልብጥ አድርገን አንድ ላይ እናዘጋጀዋለን፣ እንሰራዋለን። ስጋችንንም ጨምረን ዶሮም ከሆነ ስጋ ወጥም ከሆነ ጨምረን አንድ ላይ እናሸዋለን። ጊዜ ይቆጥብልናል። ይሄው አሁን ሳሸተው ቆንጆ ነው ሽታው ራሱ። አንዳንዱ ደግሞ እንደዚህ በውድ ተገዝቶ በርበሬ ካላቃጠለ ምን ዋጋ አለው? ያው
አሁን እግዚአብሔር ይመስገን በርበሬ እየቀነሰ ነው። ስለ አስተያየታችሁ ግን ከልብ ነው ማመሰግነው። ብዙ እይታ ያለው ቪዲዮ ነው፣ ሾርት ስለሆነ ሊንኩን እዛ አስቀምጣለሁ። አሁን ይህ ሁሉ ጥያቄ ይመለሳል ብዬ አስባለሁኝ። በደንብ አበስለዋለሁኝ። ራሱ ከጎን ሽንኩርታችንን እያበሰልን ከጎን ደግሞ በርበሬያችንን በዚህ መልኩ እናሸዋለን። ጊዜ ጉልበት ይቆጥብልናል ማለት ነው። ሞክሩት። ምንም ያው ሽንኩርት ለማብሰል የምንቆምበትን ሰዓት ይሄኛው ደግሞ ከጎን እንደዚህ ስናበስለው ጊዜ ይቆጥብልናል። ምንም የሚከብድ ነገር የለውም። በርበሬው ሲፈጭ ይሄ ሁሉ ቅመም አብሮ ስለሚፈጭ እንደዚህ ማድረጉ ለምን አስፈለገ ነው። ሌላው ያስፈለገበት ምክንያት ይበልጥ ጣዕሙን ቆንጆ ያደርግልናል። በቤት የተፈጨ የተዘጋጀ በርበሬም ከሆነ ጣዕሙ ይበልጥ ቆንጆ ይሆንልናል። ልክ እንደ ትኩስ በርበሬ ትኩስ እንደተፈጨ በርበሬ ይሆንልናል። እንደገና ቅመሙ አንድ ላይ ይታደሳል፣ ቆንጆ ይሆናል። አለበለዛ ደግሞ በሌላ ዓለም ለሚኖሩ ወገኖች ይሄ ጥሩ በርበሬ ካላገኙ በዚህ መልኩ በርበሬ ደረቁን በርበሬ ራሱ ቤት ውስጥ ፈጭተው እንደገና ይሄንን በዚህ መንገድ ተጠቅመው ቢጠቀሙ ቆንጆ ይሆናል። ይሄ ነው። ይሄንን ለማቃለል ብዬ ነው። እንደወደዳችሁት ተስፋ አደርጋለሁ ቤተሰቦቼ። ያው መልሱ ተመልሷል ብዬ አስባለሁ። ቢዘገይም በደንብ ነው ያበሰልኩት። እንደዚህ በርበሬያችን አያቃጥልም። ሁለተኛ ደግሞ ቅመሙ ጣዕሙ በቃ ወጡ ባለሙያ ነው የሚያሰኘን። በዚህ መልኩ የሚሰራ ወጦች ለድግስ ቤቶች፣ ለሆቴል ቤቶች ይህንን አማራጭ ቢጠቀሙ ቆንጆ ነው እላለሁኝ። በጣም ደስ ይላል። ሽታውም ቃናውም ጥሩ ውጤት እናገኝበታለን። እናንተም እንደወደዳችሁት ተስፋ አደርጋለሁኝ ቤተሰቦቼ። ሞክሩ ትላለሁኝ። እስካሁንም አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ።